የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያ ጦርነት የተፈጸሙ የመብት ጥሰቶችን የሚመረምሩ 3 አቃቢያን ሕግ ሰየመ። የኢትዮጵያ የፍትህ ሚኒስትር ጌዲዮን ጢሞቴዎስ እውነተኛ ሰብአዊ መብትን ለማስከበር ከሚደረግ ማናቸው ምርመራ ጋር መንግስታቸው እንደሚተባበር ለምክር ቤቱ መግለጻቸው ተዘግቧል። ከደቡብ ሱዳን ድንበር እየተሻገሩ በጋምቤላ ክልል ከብቶች የሚሰርቁ የሙርሌ ጎሳ አባላት አሁንም ከድርጊታቸው እንዳልተቆጠቡ የጋምቤላ ክልል መንግስት አስታወቀ። ከሰሞኑ ያደረጉት ተመሳሳይ ሙከራ መክሸፉን የክልሉ ባለስልጣን ለዶይቼ ቬለ ገልጸዋል። ዓለም አቀፉ የአቶም ኃይል ተቋም የሩሲያ ኃይሎች የዩክሬንን የኒውክሌር ጣቢያዎች መቆጣጠራቸውን አወገዘ። ዲፕሎማቶች እንደተናገሩት የተቋሙ አባላት የውግዘት ውሳኔውን በ26 ይሁንታ ሲያሳልፉ 5 አባል ሀገራት ድምጻቸውን አቅበዋል። ሩሲያና ቻይና ደግሞ አጥብቀው ተቃውመዋል። የአውሮፓ ህብረት የሩሲያና ዩክሬን ግጭት የሚባባስ ከሆነ ተጨማሪ እርምጃዎችን ሩሲያ ላይ ሊወስድ እንደሚችል አስጠነቀቀ። ሩሲያና ዩክሬን ለተኩስ አቁም የሚያደርስ የተባለውን ሁለተኛ ዙር ድርድር ዛሬ ጀምረዋል። ዜናው በዝርዝር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያ ጦርነት የተፈጸሙ የመብት ጥሰቶችን የሚመረምሩ 3 አቃቢያን ሕግ ሰየመ። በቀድሞዋ የዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት ICC ዋና አቃቢተ ሕግ ፋቱ ቤንሱዳ የሚመራው 3 አባላት ያሉት መድረክ እውነታና ተፈጽሟል የተባለውን የመብት ጥሰት እንዲሁም ጥቃት በማጣራት መረጃዎችን በመሰብሰብና በመያዝ ተጠያቂዎቹን የመለየት ስራ እንደሚሰራ ምክር ቤቱ አስታውቋል። ከጋምቢያዊቱ የህግ ባለሙያ ቤኒሱዳ ጋር አብረው የሚሰሩትም ኬንያዊቱ ካሪ ቤቲ ሙሩንጊ እንዲሁም አሜሪካዊው ስቴቨን ራትሰን መሆናቸውን የሰብአዊ መብቶች ምክር ቤቱ ፕሬዝዳንት አምባሳደር ፍሬዴሪኮ ቪሌጋስ ትናንት ይፋ አድርገዋል። ምክር ቤቱ ባለፈው ታህሳስ ወር ነበር ኢትዮጵያ ውስጥ በጦርነት በሁለቱም ወገን የተፈጸሙ የመብት ጥሰቶችን የሚያጣራ ከፍተኛ መርማሪ ኮሚሽን ለመሰየም የወሰነው። የኢትዮጵያ የፍትህ ሚኒስትር ጌዲዮን ጢሞቴዎስ እውነተኛ ሰብአዊ መብትን ለማስከበር ከሚደረግ ማናቸው ምርመራ ጋር መንግስታቸው እንደሚተባበር ለምክር ቤቱ መግለጻቸው ተጠቅሷል። ከደቡብ ሱዳን ድንበር እየተሻገሩ በጋምቤላ ክልል ከብቶች የሚሰርቁ የሙርሌ ጎሳ አባላት አሁንም ከድርጊታቸው እንዳልተቆጠቡ የጋምቤላ ክልል መንግስት አስታወቀ። የክልሉ ፖሊስ ኮሚሽን አቶ ቡላ ኡቦንግ ዛሬ ለዶይቼ ቬለ በስልክ እንደተናገሩት ታጣቂዎቹ አሁንም ትንኮሳቸውን በመቀጠል ሰሞኑን ከጋምቤላ ከተማ 40 ኪሎ ሜትር ርቀው ወደምትገኘው አቦቦ ወረዳና ሌሎች አካባቢዎችን በመዝለቅ ዘረፋ ለመፈጸም ሞክረው ከሽፎባቸዋል። ትንኮሳቸው በቃ ከባድ ሆነና ከብት የተወሰደበት አብዛኛው አዝናቦ ወረዳ መንደራ 1ና 12 ከዛ ነበር መጀመሪያ ከብት የነዱት የኛ ሊዩ ኃይልና ሚሊሻዎችና ፖሊስ ተከትሏቸው ከብቶቹ ለማስካል የተቻለው። ይሄን እንግዲህ ምሽት ላይ ነው ውጊያ የነበረው። ከዛ በ22 ጎግ ወረዳ አሁንም አኛዋ ዘሩኑ ጎግ ወረዳ ቀበሌ ኦጓውን በቀበሌ ውስጥ ገብተው ነው ከዛ ከሚሊሻዎች ጋር ተዋግተው አንድ ሚሊሻ ቆሰለብን፣ አንዱ ግለሰብ ሞተ። ከነሱ አንድ ሰው ሞተባቸው። በ22 አሁንም ኖርዞን ወደ መኮይ ወረዳ አካባቢ እንደዛ ነገር አደረጉና የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡገቱ አዲንግ በበኩላቸው ታጣቂዎቹ ጥቂት እየሆኑ በበርካታ ቦታዎች በመበተን በክልሉ ችግሮችን እየፈጠሩ መሆኑን ጠቁመዋል። የጋምቤላ አካባቢ አብዛኛው ክፍል በደን የተሸፈነ በመሆኑ ታጣቂዎችን የመከላከል ስራውን አዳጋች ቢያደርገውም የሙርሌ ታጣቂዎችን ለመከላከል ግን ከክልሉ አቅም በላይ አለመሆኑን ነው የተናገሩት። ያካተገን አርጎና በተለይ ልም ብሎ ስለሚደረሱ አብዛኛው ተቃዲ የደረሰባቸው ያሉት መንገድ ላይ ወጥተው ከአካባቢ ሲወጡ ነው። አሁን በወርጆና አካባቢ እንደዚህ ነው። አኛዋ ዞን አካባቢ ደግሞ ወረዳ ትልቅ ደን ነው። ደኑ ደግሞ ምሽግ አድርገው ነው እንዲያርጉ እንጂ እዚህ ካምፕ ኖሮት ቢገኙማ ከክልል አቅም በላይ ቢሆን ፌዴራል ኃይል መጣት ትችላለ። የሙርሌ ጎሳ አባላት በየጊዜው ከደቡብ ሱዳን በመሻገር ከጋምቤላ ክልል ህጻናት ይሰርቃሉ፣ እንስሳትም ይዘርፋሉ። ችግሩን ለመከላከል የኢትዮጵያ የፌዴራል መንግስትና የጋምቤላ ክልላዊ መንግስት ከፍተኛ የስራ ኃላፊዎች በቅርቡ ከደቡብ ሱዳን አመራር ጋር ውይይት አድርገው እንደነበር አለምነው መኮንን ከባህር ዳር በላከው ዜና ጠቅሷል።
ዓለም አቀፉ የአቶም ኃይል ተቋም የሩሲያ ኃይሎች የዩክሬንን የኒውክሌር ጣቢያዎች መቆጣጠራቸውን አወገዘ። ዲፕሎማቶች እንደተናገሩት የተቋሙ አባላት የውግዘት ውሳኔውን በ26 ይሁንታ ሲያሳልፉ 5 አባል ሀገራት ድምጻቸውን አቅበዋል። ሩሲያና ቻይና ደግሞ አጥብቀው ተቃውመዋል። የተቋሙ ውሳኔ ሩሲያ ያካሄደችውን ወረራ ተከትሎ የኒውክሌር አደጋ ሊያጋጥም የመቻል ስጋቱ በጣም ከፍ ብሏል ሲል አመልክቷል። የዓለም የአቶም ኃይል ተቋሙ እንደሚለው ሞስኮ ወታደሮቿ የዩክሬንን ትልቁን የኒውክሌር ኃይል ተቋም አካባቢ ተቆጣጥረዋል ብላለች። ከዚህም ሌላ ሌሎች 2 የኒውክሌር ዝቃጭ ያላቸው ተቋማት በውጊያው ጉዳት እንደደረሰባቸው፣ ሆኖም እስካሁን አደገኛ ጨረር እንዳልወጣም ገልጿል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ግን የኒውክሌር ጦርነት በምዕራባውያን ፖለቲከኞች ጭንቅላት ውስጥ እንጂ በሩሲያውያን ዘንድ አለመኖሩን ግልጽ ማድረግ እንደሚፈልጉ መናገራቸውን ዘገባዎች አመልክተዋል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ሩሲያና ዩክሬን ሁለተኛ ዙር ድርድር ዛሬ መጀመራቸው እየተነገረ ነው። ድርድሩ በተኩስ አቁም ላይ ለመስማማት እንደሚሆን የጀርመን የዜና ወኪል ዲፒኤ ከኪየቭ በላከው ዜና ጠቅሷል። የቤላሩስ መንግስት ቴሌቪዥን የሁለቱ ሀገራት ልኡካን በአንድ ጠረጴዛ ዙሪያ ቦታውን በመያዝ ሲጨባበጡ ማሳየቱንም ዘገባው አመልክቷል። የሩሲያና የዩክሬን ልኡካን ድርድር የሚያካሂዱት ምዕራብ ቤላሩስ ውስጥ መሆኑ ነው የተገለጸው። ይህ በእንዲህ እንዳለም የሩሲያ ኃይሎች በዛሬው ዕለት የዩክሬንን ቁልፍ ወደብ ተቆጣጥረው ሌላኛውንም ደግሞ መክበባቸውን አሶሲኤትድ ፕሬስ ዘግቧል። 8ኛ ቀኑን የያዘው ጦርነት እስካሁን ከዩክሬን ከ1 ሚሊዮን የሚበልጡ ሰዎችን ለስደት መዳረጉ ተገልጿል። የአውሮፓ ህብረት የሩሲያና የዩክሬን ግጭት የሚባባስ ከሆነ ተጨማሪ እርምጃዎችን ሩሲያ ላይ ሊወስድ እንደሚችል አስጠነቀቀ። የህብረቱ ኮሚሽን ፕሬዚዳንት ኡርዙላ ፎንደር ላይን የአውሮፓ ህብረት ዓላማ ክሬምሊን ጎረቤቶቿ ላይ ጦርነት የማወጅ አቅም እንዳይኖራት ማድረግ ነው ብለዋል። የሞስኮን የአጸፋ እርምጃ ለመቋቋምም አስቀድሞ ህብረቱ የኃይል አቅርቦቱን አማራጭ እያሰፋ መሆኑን ተገልጿል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ሞስኮ ምዕራቡን ዓለም ለመገዳደር የወሰደችው እርምጃ ትክክል መሆኑን እንደምታምን በሀገራቸው ቴሌቪዥን መናገራቸው ተዘግቧል። ሩሲያ የበዛ በጎ ፈቃድ እያላት የሰሜን አትላንቲክ የጦር ቃል ኪዳን ኔቶ የበላይነቱን ለማስጠበቅ ይፈልጋል ሲሉ የከሰሱት ላቭሮቭ ማንም የሩሲያን ፍላጎት ማንኳሰስ አይችልም ነው ያሉት። ይህ በእንዲህ እንዳለም የሩሲያ ኃይሎች ወደ ኪየቭ ለመቅረብ የሚያደርጉት እንቅስቃሴ መጠነኛ ለውጥ ብቻ እንዳለው የዩክሬን ኃይሎች አሁንም ካራኪቭና ሌሎች በርካታ ከተሞችን እያጠቁ መሆኑን የብሪታንያ ወታደራዊ ስለላ ተቋም ይፋ አድርጓል። ሩሲያ የጥቁር ባህር ወደብ የሆነችው ኬሮስን መያዟን ከአንድ ቀን በፊት ገልጻለች። ጀርመን ለዩክሬን የምትሰጠውን የጦር መሳሪያ ድጋፍ ልትጨምር ነው። አንድ የመንግስት የዜና ምንጭ ለአዣንስ ፍራንስ ፕሬስ እንደገለጹት ጀርመን ለዩክሬን ሶቪየት ሰራሽ ጸረ አውሮፕላን ሚሳይሎችን ትልካለች። ሩሲያ ያደረገችውን ወረራ ተከትሎ ቀደም ሲል 2700 ጸረ አውሮፕላን ሚሳይሎችን ለዩክሬን መላኳንም አመልክተዋል። የመጀመሪያው የጀርመን የጦር መሳሪያ እርዳታ 1000 ጸረ ታንክና 500 ጸረ አውሮፕላን ሚሳይሎች ወደ ዩክሬን መላካቸውን መንግስት ትናንት መግለጹ ተጠቅሷል። 18000 የብረት ኮፍያዎች ባለፈው ሳምንት ማለቂያ የተላኩ ሲሆን በአጠቃላይም 23000 የብረት ኮፍያ ለዩክሬን መላኩም ተገልጿል። ተጨማሪ ወታደራዊ ቁሳቁሶችም ለመላክ መዘጋጀታቸውን የጀርመን የመከላከያ ሚኒስትር ቃል አቀባይ ለአዣንስ ፍራንስ ፕሬስ ገልጸዋል። ጀርመን ለዩክሬን የጦር መሳሪያ አልረዳችም በሚል ትችት ሲቀርብባት እንደነበር ዘገባው አመልክቷል። እንደ ዘገባው የጀርመን መንግስት ከናዚ ዘመን የጦር ወንጀል ጋር በተገናኘ ለረጅም ዓመታት ግጭት ወዳለባቸው አካባቢዎች ጦር መሳሪያ ላለመላክ የያዘውን አቋም ዳግም ካጤነ በኋላ ነው ለዩክሬን የጦር መሳሪያ ለመላክ የወሰነው።
ምዕራብ ጊኒ ውስጥ ይፋዊ ያልሆነ የወርቅ ማዕድን ስፍራ ተንዶ ቢያንስ የ18 ሰዎች ሕይወት መጥፋቱን የመንግስት ቃል አቀባይ አስታወቁ። አደጋው ከዋና ከተማ ኮናክሪ 386 ኪሎ ሜትር ርቀት ላይ በምትገኘው ጋኦዋል በተባለች ስፍራ የደረሰው በያዝነው ሳምንት መጀመሪያ ቀናት መሆኑ ተገልጿል። ቦታው ከቅርብ ጊዜ ወዲህ ማዕድን አውጪዎች ወርቅ ለማውጣት የሚሄዱበት ስፍራ መሆኑን ሮይተርስ በዘገባው አመልክቷል። የመንግስት ቃል አቀባይ ለዜና ወኪል እንደገለጹት እስካሁን የ18 ማዕድን አውጪዎች አስክሬን የወጣ ቢሆንም የማውጣቱ ስራ ገና አላለቀም። ምዕራብ አፍሪካ ውስጥ በተገቢው ጥንቃቄና ክትትል ሳይደረግ በሚከናወን የማዕድን ማውጣት ሂደት ምክንያት እንዲህ ያለው አደጋ እንደሚደጋገምም ዘገባው ጠቅሷል።